ሰላም ቤተሰብ ሰላም ብያለሁ እንዴት ናችሁ ደህና ናችሁ ወይ እንዴት ከረማችሁልኝ እኔ በጣም ደህና ነኝ ዛሬ ደግሞ ዴሊ ታስኮች በፖፖ ላይ በ24 ሰዓት ውስጥ የምንሰራቸውን ስራዎች በዝርዝር ፕራክቲካሊ አብረን የምናይ ይሆናል አብራችሁን ቆዩ መልካም ስለ ስራው ስናነሳ ወደ ጭንቅላታችን የሚመጣው ማወቅ ያለብን በሴቶችና በወንዶች መካከል ያለው ልዩነት ነው አይደለ ስለዚህ እሱ ምን አይነት ልዩነት እንዳለው እናያለን የመጀመሪያው ነገር ግን በ24 ሰዓት ውስጥ ግዴታ ነው መስራት ያለብን ምክንያቱም አልጎሪዝሙ እየተከታተልነው እንደሆነ ፎሎ ያደርግነው እንደሆነ ማሰብ መቻል ስላለበት ማለት ነው ስለዚህ በ24 ሰዓት ውስጥ መስራት ያሉብን ስራዎች ናቸው በዚህ ስራ ውስጥ እንግዲህ በቀን ውስጥ ማድረግ ያሉብን እንደ ግዴታ ፕላትፎርሙ አልጎሪዝሙ እንደ ግዴታ ያስቀመጠልን የሥራ አይነት ነው ስለዚህ በ24 ሰዓት ውስጥ ማከናወን ያሉብን ብዙ ስራዎች አሉ እነዛን ስራዎች ነው እንግዲህ እንደ ኤጀንትም ሊሆን ይችላል እንደ መጀመሪያ እንደ ገቢ እንደ ጀማሪም የምንመለከተው ማለት ነው ሲቀጥል ደግሞ ለምሳሌ በእነሱ ከምሽቱ 1 ሰዓት እኛ ጋር ሀገራችን ላይ ከምሽቱ 1 ሰዓት ሲሆን እነሱ ጋር ምን ይሆናል ማለት ነው ቀን ይቀየራል ማለት ነው ስለዚህ ቀን እስኪቀየር ድረስ ያለውን ምን ማድረግ አለብን መስራት አለብን የሰራነውን ደግሞ ሪሲቭ ማለት መቻል አለብን ማለት ነው በተጨማሪ ደግሞ በዚህ ስራ ውስጥ በሴቶችና በወንዶች መካከል ልዩነት አለ ለሴቶች ያደላል ብለን አውርተን ነበር እሱ ደግሞ ሴቶችም ወንዶችም የሚሰሩት ተመሳሳይ የሚያደርጋቸው at the same time ደግሞ ለየት የሚሉበት ወይም ለሴቶቹ የሚያደላበት ቦታ አለ ማለት ነው እሱ ምን እንደሆነ እንመለከታለን እንደዚህ ብለን ስንነሳ ታዲያ ወንዶችም ሴቶችም የሚሰሩት ስራ አለ እንበል እንጂ ተመሳሳይ የሚያደርጋቸው ስራዎች አሉ ከነሱ መካከል ደግሞ ወደ ፓርቲ ሄደን ሊሆን ይችላል ላይቭ ላይ ሄደን ሊሆን ይችላል ወደ ፋየርወርክ ሄደን ሊሆን ይችላል የምንሰበስባት ቦክሷ ናት እንግዲህ ቦክስ ብለን ያልናት ለምሳሌ ይሄ ልጅ አሁን እንደምትመለከቱት ላይቭ ላይ ቁጭ ብሎ ነው ያለው ከሱ ላይ እዚች ጋር አለች እዚች ጋር ከላይ በጎልደን ከለርና በወይን ጠጅ ከለር ማለት ነው ወደታች እየቆጠረች ነው እንደምትመለከቱት አንድ ደቂቃ ከ45 ላይ ደርሳለች ማለት ነው እቺ የሁሉም ታስክ ናት የወንዶቹም ግዴታ ናት በየቀኑ ፕላትፎርሙ የሚሰጠን በውስጡ 400 ኮይኖችን የሚይዝ ከዛ ደግሞ ከ4 ደቂቃ ወደታች የምትቆጥር 4:45 እያለች ወደታች እየቆጠረች 00 ስትሆን እንነካታለን አሁን እነካትና አሳያችኋለሁ 00 ስትሆን እንነካታለን ከዛ በኋላ በውስጡ 40 ኮይን ይሰጠናል ወይ ደግሞ ኔትወርካችን ጥሩ ካልሆነ 5 ይሰጠናል ማለት ነው ስለዚህ ማድረግ ያለብን ኔትወርካችን ጥሩ በማይሆንበት ጊዜ 5 ሲሰጠን ማድረግ ያለብን መተው ነው አለመንካት እንችላለን ማለት ነው ምክንያቱም በ24 ሰዓት ውስጥ 400 ኮይን ይሰጠናል 5 ሲሆን ግን 400 አይደርስልንም ሶ አሁን እንደምትመለከቱት